ሰላም ሰላም፣ እንዴት ናችሁ? ውድ ቤተሰብ ሰላም ናችሁ? ለመጀመሪያ ጊዜ እስቲ አንድ እጥር ምጥን ያለች አስተያየት ለመስጠት ነበረ። እንግዲህ አወቅሽ ሲልዋት መጽሐፍ አጠበች እንደተባለችው ኢትዮጵያዊ ትራምፕ ቴዲ አፍሮ ያው የኢትዮጵያ ሕዝብ ወዳጅ ነበር፣ አድናቂው የኢትዮጵያ ሕዝብ ነው። እንደገና ደግሞ ገቢም የሚያገኘው አብዛኛው ከኢትዮጵያ ሕዝብ ነው። ለምን በሰላም ኖረ? ለምን የሰላም አየር ተነፈሰ? ወይንም ደግሞ እንግዲህ እንደምናየው መንግስት ብዙ መሰረተ ልማቶችን እያከናወነ ባለበት ሰዓት በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ ያንተን ዘፈን ሊሰማ አይደለም፣ ብዙ ስራ አለበት። ከነ ዘፈንህ ገደል ልትገባ ትችላለህ። አንተ ወራዳ የሸርሙጣ ልጅ ሂድና እዛ ያለህበትን ፈረንጆችን ትንሽ ልታፍር ይገባሃል። 100 ሚሊዮን ብር ለማግኘት የ100 ሚሊዮን ምስኪን ህዝቦችን ሰላም ለመንሳት የምታደርገውን ጥረት ዘፈኑንም መልሱለት። በጣም አሳፋሪ ስራ ነው። እንደ ድሮ የኔ ፍቅር እያልክ ዘፍነህ ብር ማግኘት አልተቻለም። ለምንድን ነው የህዝብን ሰላም ህዝብና መንግስትን ለማጋጨት? ማነህ አንተ? ናና ተዋጋ ከፈለክ። ኃይለ ሥላሴ እያልክ ስትዘፍን አልነበረም? ኃይለ ሥላሴ እኮ የሰው ደም የጠጣ ሙስሊሞችን በግልጽ ሲበድል የነበረ። እውነታውን ነው የምናገረው። ማንም የፈለገውን ማለት ይችላል። አንተና እዛ አክሱም ቤተክርስቲያን ቁጭ ብሎ የአክሱም ሙስሊሞች ላይ በደል እያደረሰ ያለው የሰይጣን ገረድ የህወሓት አምላኪ አንድ ናቸው። ህዝብ ለማባላት ደም ለማፋሰስ እዛ ውጪ ምንም ጥቅም የላቸውም። ወራዳ ሸርሙጣ አርፈህ ቀይ መስመር ማለፍህን ብታቆም ጥሩ ነው ለማለት ነው። የተከበሩ ጠቅላይ ሚኒስትር እንዲህ አይነት ሙዚቃ መንዙማን በለው የፈለገውም ሊረብሾት አይገባም። አይረብሾትም ብዬ ተስፋ አደርጋለሁ። ከጎኖት ነን። ብልጽግና ይቀጥላል፣ ልማቱም ይቀጥላል። በምርጫ ወቅት እየጠበቀ ተነቅቶበታል። ወራዳ ወደዚህ ሀገር መቼስ ተመልሶ የመምጣት ሐሳብ ስለሌለው ተስፋ የመቁረጥ ምልክት ይመስለኛል። እዛ ኮነ ሚስትና እንኳን አንተ ኢትዮጵያን ልትመራ ቀርቶ ቤተሰብህን መምራት አትችልም። የወራዳ ልጅ ጽንፈኛ። የ100 ሚሊዮን ህዝብ ግፍ ጥሩ አይደለም። በቤተሰብህ እንዳታገኘው። አንተም ያ ሰይጣን የሆነ ቄስ እኛ ኦርቶዶክሳውያን አይወክልም። አንተም የኢትዮጵያን ህዝብ የመወከል መብት የለህም። ይህን ለመግለጽ ያህል ነው። መልካሙን ሁሉ እመኛለሁ። ሰላም ሁኑ።